የኔዘርላንድ ብሔራዊ ቡድን አምበል ቨርጂል ቫን ዳይክ በጨዋታዎች ወቅት የሚሰጠውን የውሃ እረፍት አጥብቆ ተችቷል። ፊፋ በዓለም ዋንጫ ወቅት ያለውን ከፍተኛ ሙቀት ታሳቢ በማድረግ የውሃ እረፍት መፍቀዱ የሚታወስ ቢሆንም ቫን ዳይክ ግን ውሳኔውን አልወደደውም። አምበሉ ሲናገር ይህን እረፍት ጨርሶ አልወደድኩትም፣ በቲቪ ለሚከታተል ሰውም ቢሆን አሰልቺ ነው ሲል ተደምጧል። ማቀዝቀዣው በየጨዋታው ላይ ያለው እውነተኛ የሙቀት መጠን እየታየ መተግበር እንዳለበት የጠቆመው ቫን ዳይክ እረፍቱ ከተጫዋቾች ጤንነት ይልቅ ስርጭት አቅራቢዎች ማስታወቂያ እንዲያስተላልፉበት የተመቻቸ ሳይሆን አይቀርም ሲል ጥርጣሬውን ገልጿል። የስፔን ብሔራዊ ቡድን ለዓለም ዋንጫው ስብስብ ይፋ ሲያደርግ በአሰልጣኙ ምርጫ አንድም የሪያል ማድሪድ ተጫዋች ባለመካተቱ በታሪክ ለመጀመሪያ ጊዜ ትልቅ መነጋገሪያ ሆኖ ነበር። ሆኖም ግን ማድሪዶች ይህንን የታሪክ ጠባሳ በፍጥነት ለመቀየር ችለዋል። ክለቡ ማርክ ኩኩሬላን ከስፔን የመጀመሪያ ጨዋታ በፊት በይፋ ማስፈረሙን ተከትሎ በአሁኑ ሰዓት በብሔራዊ ቡድኑ ውስጥ አንድ ተወካይ ማግኘት ችሏል። ስፔን ዛሬ ምሽት 1 ሰዓት ላይ ከኬፕ ቨርዴ ጋር የመጀመሪያ ምድብ ጨዋታውን የምታደርግ በመሆኑ አዲሱ የማድሪድ ፈራሚ ኩኩሬላ የክለቡ ብቸኛ ተወካይ ሆኖ ወደ ሜዳ ይገባል። አድማጮቻችን ዜናዎቻችን ይቀጥላሉ። ለዚህ ቻናል አዲስ ከሆናችሁ ገጻችንን ፎሎ እና ይህን ቪዲዮ ላይክ በማድረግ ቤተሰቦቻችን ይሁኑ እንላለን። አዲስ ዜና ስፖርት ለእናንተ አዳዲስ የስፖርት መረጃዎችና ቀጥታ ስርጭቶች ወደ እናንተ የሚያደርስ ሚዲያ በመሆኑ ገጻችንን ፎሎ በማድረግ ላልደረሳቸው ደግሞ ፕሮግራሞቻችንን ሼር እንድታደርጉ እንላለን። የሴኔጋል ብሔራዊ ምክር ቤት ፕሬዝዳንት ኦስማን ሶንኮ በነገው ታላቅ ጨዋታ ሀገራቸው ሴኔጋል ፈረንሳይን እንደምታሸንፍ ሙሉ እምነታቸውን ገልጿል። ፖለቲከኛው ከፍራንስ 24 ጋር ባደረጉት ቃለ ምልልስ ልክ እንደማንኛውም ሴኔጋላዊ ሁሉ እኔም በሀገሬ ማሸነፍ ሙሉ በሙሉ እርግጠኛ ነኝ ሲሉ ተናግሯል። ነገሩን በፖለቲካ እይታ የተመለከቱት ሶንኮ በፈረንሳይ ብሔራዊ ቡድን ውስጥ በርካታ የአፍሪካ የዘር ግንድ ያላቸው ተጫዋቾች መኖራቸውን አስታውሰዋል። በመሆኑም ጨዋታው ምንም ቢሆን ጨዋታ ነው ካሉ በኋላ እንደ ፖለቲከኛ ስገመግመው ግን ሜዳው ላይ ማንም አሸነፈ ማን በመጨረሻው መስመር አፍሪካን ነው የምታሸንፈው ሲሉ ጥልቅ ትርጉም ያለውን አስተያየት ሰጥተዋል።